ጋዝ እኛ ቤት ዛሬ የሚበሉት ሰዎች 4 ሰው ብቻ ነው ማለት ነው። ሰውየው ጓደኛ ዘንድ 4 ሰው ነው ምናምን ያዘጋጀሁት ማለት ነው። እነቀጥታ አሁን ለ4 ሰው ፋጦ ሊሰራ ነው ማለት ነው። ገባሻ? እንደዛ ጋዝ እዚህ ጋር ሰላጣ ጅርጅር ይባላል። ይሄ የጅርጅር ሰላጣ ነው ሰራ ነው ዛሬ። ጠባን ይሄ ፍልፍል ሰላጣ የማይቀር ነው። ገና በእንጀር ምናምን ይደረግበታል ማለት ነው። ይሄ በእንጀር ማለት ምንድን ነው? ይሄ ቀዩ ማለት ነው። ቀዩ ይደረግበታል እና በጣም ሰርቻለሁ። እንዴ እናትቻ አታምነው የረመዳን እንትን ነው ጋይዝ። የዛሬ ሾርባችን ስሙ ሹሽ በረክ ይባላል። ሹሽ በረክ። ይሄ በነገራችን ላይ አጂና ውስጡ ስጋ አለው ማለት ነው። ገባችሁ? በቂጥ ነው፣ ውስጡ ደግሞ ስጋ አለው። ሹሽ በረክ ይባላል። እንደዚህ ስታዩት መከሮን ሊመስላችሁ ይችላል፣ ግን አይደለም። ይሄ አጂና ነው፣ ውስጡ ደግሞ ስጋ አለው ማለት ነው። ስሙ ሹሽ በረክ። ሹሽ በረክ፣ ሹሽ በረክ ሾርባ በጣም ነው የሚጣፍጠው። ይገርማችኋል። ዛሬም ያኔ ብዙ ምግብ አልሰራንም። ያኔ ከውጭ ነው የመጣ እነዚህ ያው ከውጭ ነው የመጣ ምናምን ሾርባን ነው የሆነ በጣጥስ ሲኒ ያሰራን ለሰውየው አደረስን ማለት ነው። ግን ይገርማችኋል እቃው ምግብ እንዳልሰራ አይደለም። ያኔ ይበዛል። ይሄ ዳው ማለት ነው። ከዶላብ እያወጣው ማጠብ ጀምሬያለሁ ማለት ነው። በአጋጣሚ አሁን እነዚህን ጽድት እናደርጋለን ትያለሽ ጋይስ። አሁን እንደዚህ ጽድት አድርገናል ማለት ነው። ሁሉንም ፏ ጽድት ጨራርሰናል። በነገራችን ላይ ደስ ይላል እንደዚህ ጽድት ስታደርገው በጣም ደስ የሚል ፊሊንግ አለው ማለት ነው። ጋይስ የሰሆሩን ስፍራ አዘጋጀሁት ማለት ነው። አሁን ቀጥታ ሰሆር የሌሊት ምግብ ልንሰራ ነው ማለት ነው። ዛሬ የሌሊት ምግባችን ቀይ ሩዝ ነው ማለት ነው። ቀይ ሩዝ ድንች ምናምን አድርገንበታል። ማሻአላ በጣም ነው የሚጣፍጠው። በነገራችን ላይ ለውዝ ዘቢብ በቅዶንስ ምናምን ሲደረግበት የሌለ ያበደ ሩዝ ነው የሚሆንላችሁ ማለት ነው። እንደዚህ መረቁን እየበሰለ ነው፣ ገና አልበሰለም ጋይስ፣ እየበሰለ ነው ማለት ነው። ጋዝ እዚህ ጋር ሩዝ አጥቤ ያለው አሁን በውሃ ይዘፈዝፋለሁ ማለት ነው። ላዝም ሩዙ መዘፍዘፍ አለበት ዶሮ እስከሚበስል ድረስ። ሩዛችን ዘፍዝፈናል። ይሄም እንደዚህ ይብሰል ማለት ነው። ዶሮ እንደዚህ ፍሩን ከትቻ አወጣሁት ማለት ነው። ሩዙም እየበሰለ ነው። ሩዙ እንደዚህ በስሏል። ጋይስ አሁን ሁሉም ነገር በስሏል ማለት ነው። ለውዝ ዘቢብ ቢስሚላህ ጋይስ ማን ነው ግን እቃው እንደዚህ ቁስሽ ብሎ ሲቻል ልባችሁ ዝቅ የሚለው ማን ነው? ጋይስ አሁን እንደዚህ ጽድት አድርገናል ማለት ነው። ሁሉንም ፏ ጽድት ጨራርሰናል። በነገራችን ላይ ደስ ይላል እንደዚህ ጽድት ስታደርገው በጣም ደስ የሚል ፊሊንግ አለው። የዛሬው ደግሞ በ13ኛ ረመዳን በእኛ ቤት ክሩምብ ወረቀባ ይሄን ሰርተናል ማለት ነው። የዛሬ ፈጦራችን ለየት ያለ ነው። እዚህ ደግሞ ወረቀኡና እዚህ ደግሞ ኢዳም ሂንዲ ሰርተናል። የሂንዲ በዶሮ ማለት ነው።
ጋይዝ እዚህ ደግሞ ሞልኪያ ሰርተና ሞልኪያ ከትፍ ያለው ማለት ነው። ጋይዝ አሁን ይሄ በስሏል ማለት ነው። በስሏል። ይሄ ደግሞ በክሩ ነው። እዚህ ሙልኪያ ሰርተናል ማለት ነው። ሙልኪያው እንደዚህ ከተጠጣ በኋላ እንደዚህ ሆኖ አግኝቼዋለሁ። ወይቃው ውይ ከዚህ ጋይስ አሁን ጽድት አድርጌያለሁ ማለት ነው። እንደምታዩት ጽድት አድርገናል። ጀስ